ኦኬ ኮመን ሚስቴክስ ፓርት ቱ በጣም ብዙ ሰዎች የሚሳሳቷቸው ስህተቶች ናቸው። ለምሳሌ ቱ ዘ ፓወር ኦፍ ዜሮ ስንት ይሆናል? ዜሮ አንድ ወይስ አንዲፋይንድ? እነዚህን ስናይ ምንድን ነው ማንኛውም ቁጥር ፓወሩ ዜሮ ከሆነ ቫሪያብል የሚሆን ማንኛውም ቁጥር ፓወሩ ዜሮ ከሆነ ቁጥሩ አንድ ነው የሚሆነው መልሳችን። ስለዚህ በጣም ብዙ ልጆች አንዲፋይንድ ወይም ደግሞ ዜሮ ነው የሚል ሚስኮንሰፕሽን አላቸው ማለት ነው። ሌላው ዋን ኦቨር ዜሮ እዚህ ጋር ደግሞ ምንድነው አሁንም በተመሳሳይ ማንኛውም ቁጥር ለዜሮ መካፈል አይችልም። ዋን ኦቨር ዜሮ ብለን ካስቀመጥን ይሄ አይነቱ የሂሳብ ህግ ምንድነው የሚለን አንዲፋይንድ። ምክንያቱም ማንኛውም ቁጥር ለዜሮ መካፈል አይችልም ነው። ሌላው ኤክስ ፕላስ ቱ ኦቨር ቱ የዚህ አይነት ጥያቄዎች በሚኖሩበት ጊዜ ደግሞ በርካታ ልጆች ይሄንን ቱ በቱ ቀጥታ እንደዚህ ያጠፉና ኤክስ ብሎ የሚያስቀምጡ አሉ። ወይም ይሄ በዚህ ሲጠፋ እዚህ ጋር አንድ ትቀራለች ሶ ኤክስ ፕላስ ዋን ሊሆን ይችላል ብሎ የሚያስቀምጡም አሉና ሁለቱም ኤክስ ናቸው ማለት ነው። ትክክል አይደለም። ምንድነው የሚሆነው? ይሄ በሚሆንበት ጊዜ የዚህ አይነት ከሆነ አዲሽን ከሆነ እዚህ ጋር ያለው ወይም ሰብትራክሽን መቀነስ መደመር ከሆነ መካከል ላይ ያለው ምልክት ቁጥሩን እንዳለ ማስቀመጥ ነው ያለብን ማለት ነው። ስለዚህ እንዳለ እዚህ ጋር አስቀምጠዋለሁ። እዚህ ጋር ያለችዋ ግን ኤክስ ሲባዛ በሁለት ቢሆን ኖሮ ኢትስ ኦኬ ቱ ኤክስ ይሆናል። ሶ ቱ ኤክስን ለሁለት ብታካፍሉት ለምሳሌ ኤክስ ሲባዛ በሁለት ኦቨር ቱ ቢሆን ኤክስ ሲባዛ በሁለት ቱ ኤክስ ይመጣል። ከዛ ሲካፈል ለሁለት እዚች ጋር ሁለቷ ማለት ነው። ከዛ አሁን በዚህ አጋጣሚ ይሄን አጥፍቼ ኤክስ መልሴ ነው ብዬ ማስቀመጥ እችል ነበር። ነገር ግን መደመር መቀነስ ምናምን ከሆነ እንዳለ ቁጥሩን ነው የማስቀምጠው ማለት ነው በዚህ አጋጣሚ። ኦኬ አራተኛው ላይ 3 ሲደመር 5 ሲባዛ በሁለት ይላል። ይሄ የቦድማስ ህግን መከተል ነው። ስለዚህ የትኛው ይሆናል መልሳችሁ ኤ ወይስ ቢ? መልሳችሁን ኮሜንት ላይ አስቀምጡልኝ። ኮሜንት ዮር አንሰር። ይህ ቤዚክ አልጀብራ ነው። ቴንክ ዩ